አስፌ በጣም ሚስኪን ሰው ነው። በጣም ታረጉታላችሁ። አስቸጋሪ ሚስኪን ሰው ነው። በጣም ስራውን የሚያከብር ሰው የሚወድ ሁሌም ካሜራ ውስጥም ከካሜራም ጀርባ ሰው የሚያከብር ሰው የሚወድ ሰው የሚረዳ አዛኝ ካሜራ ውስጥም ከካሜራም ውጭ አንድ አይነት ነው ህይወቱ። ሚስኪን ሰው ለእኔ ደግሞ አባት ነው። ዛሬ አጥቼዋለሁ። እንደዚህ ነፍስህን ይማር። እወዳለሁ። እንደናፈቀ ነው ያረፈው እና በጣም እኔ እንጃ። ቤስን ያላስቢቲ ማሰብ ቀላል አይደለም። ሲጀመር ፕሮግራሙ አብሮ የነበረ አብሮ ያለ ለእኛ አባታችን መካሪያችን የዋ ከመጣው ጋር አብሮ ራሱን ዝቅ አድርጎ ከልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እኔ እንጃ እንደናፈቀ ህዝቡን እግዚአብሔር አለ። እንጃ ስለ አስፊቲ ምን ማለት እንደምችል አላውቅም። በቃ አስፊቲ አባት ነው፣ ወንድም ነው፣ መካሪ ነው፣ ጓደኛ ነው። የትኛውንም ነገር ለመዘርዘር በጣም ከባድ ነው አሁን ባለንበት ሁኔታ። እንጃ መልካምነቱ፣ ቅንነቱ፣ ካለቀሰው ጋር አብሮ አልቅሶ ከሳቀው ጋር ስቆ አንድም ቀን አስፊቲ እንዳመመውም እንደከፋውም ሳናቅ ሁሌ እሱ ባለበት ሁሉ ደስታ ጨዋታ ነው ያለው እና በዚህ አይነት ሁኔታ አስፊቲን ስላጣን በጣም ከፍተኛ ስሚለው አስፋ ወንድማችን ነው። ስንጫወት የሚጫወት ስናዝን የሚያዝናናን እና ብዙ እሱ ያሉበትን ነገሮች ወደኋላ ትቶ በመሀላችን ሲገኝ ግን በቃ ሳቅን የሚጭር ምንም የከፋ ህይወት ያሳለፈ የማይመስል ሰው ሁልጊዜም ቢሆን እሱ ባለበት ሳቅና ጨዋታ ነው ያለው። እኔ ይገርመኛል እና ታሞ በተኛበት አልጋ ላይ ሆኖ እንኳን ይጫወታል፣ ያጽናናናል። እና አንድ ጊዜ ምንድን ነው ማረሰው ወደ አሜሪካ እንደሄደ ነው እና ደውሎልኝ ወድም ቤት ትከታተያለሽ እንዴት ነው አለ። አዎ ያላንተ እኮ ቅር ይላል ስለው እናትሽ ለልጆቹ እንደዛ እንዳትያቸው እናትሽ እየደወልሽ አሪፍ ነው ብያቸው። አስፋው በስራ በቆየባቸው አመታት ጥሎ የሄደው ከሬዲዮ ጀምሮ ማያልፍ ስም ወደ ኢቢኤስም ሲመጣ የማያልፍ ስራ ነው ሰርቶ ያለፈው። አስፌ ከሰራቸው ስራዎች በላይ ማንነቱ ሁላችንንም ገዝቶናል። እዚህ ኢቢኤስ ግቢ ውስጥ ዛሬ እኛ ካሜራ ፊት ስላለን ነው እንጂ ካሜራ ጀርባ ያሉትን ሰዎች በአጠቃላይ ብታያቸው በጣም ከባድ ሀዘን ውስጥ ናቸው። አስፌ ትንሣኤ ቅድም እንዳለው ከካሜራ ውጭም ከካሜራ ላይም አንድ አይነት ሰው ነው። ትክክለኛ ማንነቱ እውነተኛ የሰው ፍቅር እንዲሰጠው አድርጎታል። ያ ሁላችንንም ሊያስተምር የሚገባ ነገር ነው። አስፌ ነው የቆጨኝ ብዬ የማስበው ሆስፒታል በተኛ ሰዓት ሄጄ አይቼው ነበረ። በጣም ልቡ እዚህ ነበረ፣ ጉጉት ነበረው። በቃ እኔ ሲያገኘኝ እዚህ ያለ የሆነ መንፈስ ያገኝ ይመስለዋል መሰለኝ። በጣም ነበር ደስ የሚለው። እዚህ መጥቶ እንግዲህ የናፈቀውን ነገር እንዳያገኝ ፈጣሪ አልፈቀደም። ግን አስፋው በኖረበት አመታት የሚያስቀና ህይወት ኖሯል። የእውነት ፍቅር ሰርቷል። የእውነት ስራ ሰርቷል። አስፌ ደግሞ እሑድ ላይ ይሰራል እንጂ በማንኛውም ቀናት ሁሌም ስቱዲዮ ያለ የሁላችንም ጓደኛ ነው። የሁላችንም የልብ ጓደኛ። አስፋው የሚገርም ሰው ነው። ያለ ምክንያት ሰው እንደዚህ አልወደደውም። ለልጁም፣ ለእናቱም፣ ለቤተሰቡም፣ ለሚወዱት ሁሉ መጽናናትን እንመኛለን።
አስፍዬን ለመጨረሻ ጊዜ ወደ ኤርፖርት ስንሸኘው ታስታውሱ ከነበረ ካቆምንበት እንጀምራለን እያለ ነበርና አልጀምርንም። ካቆምንበት አላምንም። የሚያስፋውን የሞት ዜና እየተናገርን እንደሆነ ማመን አልችልም። በጣም ምፈራው ቀን ነበረ፣ ሲያመው ሲስበት፣ ከዛ መለስ ሲል ደግሞ አላቅም። በቃ አንድ ቀን ይሄን እንሰማለን እንዲ ብዬ በጣም ምፈራው ዜና ነበረ። ስንደዋወል ምን ልትነግሪኝ ነበር? ነግሪኝ ነበር ነው የምንባባል። በቃ እንዳስነግሪኝ ናፍቆት ጋር ስንደውል መቅደስ ቃል ኪዳን ምን ልታወሪ ነው? ምንድን ነው ልትይኝ የፈለግሽው? ተባብለን ነው የምንዘጋው። እና ከታመመበት አስፊት አሜሪካ ከሄደበት ጊዜ ጀምሮ ምንም እረፍት አልነበረንም እና ለዚህ ሆኖ በቃ አስፊ እንደ ጓጓ መምጣት እንደፈለግ እኔ በጣም እንዳላቅም ማናቅም አስፊ ደግነ የዋህ ሁሉም ሰው የሚያውቀው ነው እና ነብስ በሰላም ትረፋስ ብዬ ከደጋጎቹ ጎን ያሳርፍ። ከባድ ነው በጣም ለእኛ በጣም ከባድ ነው። ለሁሉም የኢትዮጵያ ሕዝብ፣ ለቤተሰቦቹ፣ ለአድናቂዎቹ፣ ለወዳጅ ዘመዶቹ በሙሉ መጽናናት እንመኛለን። ስለ አስፋው ነገር በጣም ከባድ ነው። አስፋው እድሜያችን ትንሽ ዝቅ ዝቅ ላለው በጣም ጥሩ ምሳሌ የሆነ ለእኛ ብቻ ሳይሆን ለሁሉ ጥሩ አባት የሆነ ሰው ነው እና ሲያገኘን እንኳን በስማችን አይጠራንም፣ ልጄ ብሎ ነው የሚጠራን። ሁላችንም ሲያገኘን ያቅፈናል። በቃ የህዝብ ፍቅር እኔ እንደሱ አይቼ አላውቅም እና ብዙ ስራዎችን አብረን ልንሰራ ወጥተን በቃ መቅረጽ እስኪያቅተን ድረስ የህዝብ ፍቅር ያለው ሰው ነው እና ሁለት ማንነት የሌለው አንድ ማንነት ያለው ከካሜራም ውስጥ ተመሳሳይ የሆነ ሰው ነው እና በጣም ፍቅር የሆነ ሰው ያለውን የሚሰጥ የማይሰስት እኔ እንጃ እንደዚህ አይነት ሰው አለ ብዬም አላምንም እና ዘላለሙን ለእኛ ደስታ እንደኖረ አንድ ቀን ህመሙን ሳያዳምጥ ለዚህ ደርሷል እና መለየት ከባድ ነው። በጣም ከባድ ነው። የምንወደው ሰው ነው፣ አባታችን ነው እና እግዚአብሔር ነፍሱን ከደጋጎቹ ጋር ያሳርፍልን። ስንገናኝ ያለው ነገር በቃ የማይበል አንድ ቀን ቋፊቱ አትሮን ማይ ሁሌም ስንገናኝ በቃ ሳቁ፣ ጨዋታው፣ ቀልዱ ይህን ሰምተሃል ብሎ የሚያወራኝ ነገሮች በቃ አሁን ጆሮዬ ላይ ቀርቻለሁ። ይህንን ማመን በጣም ከባድ ነው። ያ ይመጣል ይመለሳል። በቃ ስራ አብረን እንቀጥላለን፣ እንሰራለን፣ ወደሚወደው ሙያ ይመለሳል። ይሄ ነው በቃ የሁላችንም ጉጉት ተስፋችን ይሄ ነው እና ይህን ነገር ይህን ማመን በጣም ይከብዳል። በጣም ማለት እጅግ በጣም አስደንጋጭና ለሰባል ነው። ስዬ ሌላ ምንም ማለት አይቻልም። በቃ አስፍዬ ግን እንደወጣች ለማለት ነው። ቅረት አይፈልግም አሞት ነገር ሰው እኮ ሰበብ ይፈልጋል ከስራ ለመቅረት። እሱ አሞት እንኳን እዚህ ነው መሆነው፣ ከእናንተ ጋር ነው መሆነው፣ እናንተ ያላችሁበት ነው መሆነው ነበር የሚለው። ሆስፒታል ሊውሰዱህ ራሱ ስንለው ደህና ነኝ ይሻለኛል ምንም አልሆንም ነበር የሚለው እና በቃ ንጹህ ልብ ያለው ሰው ከልቡ ለስራው የሚጨነቅ ሰው ነው። ህዝብ የሚወድ ሰው ነበር። ለእኛ ከሙያ አባት በላይ ነበር። ልጆቼ ሲለን እኔ ማመን አልቻልኩም።
እሱ የተገኘበት ማናቸውም ሰገበት ግቢ ይደምቃል። ስቱዲዮ ብቻ ማለት ገና ወደ ግቢው እንደገባ በቃ ድባቡ ደስ ይላል። የቤተሰብነት ስሜት የሚሰማኝ እሱ ሁሉም እንዳሉት ከካሜራ ውስጥ ካሜራ ሊሆን አንድ አይነት ሰው ማስቆመ በቁመታችን ልክ በእድሜያችን ልክ የሚግባባ ሰው ከትልቁም ሰው ከትልልቅ ሰዎችም ጋር እንደ ትልቅ ሰው ከወጣቶችም ጋር እንደ ወጣት አድርጎ የሚግባባ ሰው አባቴ መካሪ አስፋፋት መካሪ አይዞህ ጎበዝ መታይ እንደናንተም ሶፋ ላይ ቁጭ ብዬ ቴሌቪዥን ላይ ሳየው በቃ እንደሱ ነው መሆን ፈልገው እንደዚህ ነበር። ይኸው እግዚአብሔር ፈቅዶ ከእሱ ጋር ለመስራት ድልኛ አድርጎ ነበረን። አስፋው በጣም እወዳለሁ አባቴ ከደጋጎቹ ጋር ነፍስ አስፋውን ገና እንደመጣው ገና የኢቢኤስ አባል ሲሆን አብረን እንሰራለን ብሎ ነበረ። መጨረሻ ቀንም በጣም አሞት ስቱዲዮ መጥቶ ነበር። ሐሙስ ቀን ነው አስታውሳለሁ። እና ተደግፎን አስፊቲ ካመመ ለምን መጣ ስለው ከእናንተ ጋር ስሆን ህመሜን እረሳለሁ፣ ቤት ስሆን ብቻዬን ስለምሆን እዚህ ብሆን ይሻላል፣ ስለዚህ ከእናንተ ጋር ሆናለሁ አለ። መቼም ማረሰው እንደሱ ያለኝና ለማስተማር ዝግጁ ነው። ሰውን ይወዳል። የምር የሚወድ ሰው የምር ማስመሰል አይችልም። የምር ኖሮ የምር ያለፈ ሰው ነውና እግዚአብሔር አምላክ